የግል ንብረትን በጋብቻ ውስጥ ተሽጦ የተገኘ ገንዘብ የጋራ ሀብት ነው ወይስ የግል? ሰላም፣ ጠበቃና የህግ አማካሪ ሙሉቀን ሰይድ ነኝ። እንግዲህ ግለሰቦች በጋብቻ ውስጥ እያሉ ቀድሞ ያፈሩትን አሊያም በውርስ ይሁን በስጦታ ያገኙትን የግል ንብረታቸውን ሽጠው በምትኩ ሌላ ንብረት ያፈራሉ። ይህ የተፈራው ንብረት ደግሞ ጥሬ ገንዘብ ከሆነ ይህ ጥሬ ገንዘብ የባልና ሚስቱ የጋራ ሀብት ሊሆን ይገባል ወይስ የግል ተብሎ ሊቀጥል ይገባል ሚል ሙግት ይስተናገዳል። በአንደኛው ወገን የሚነሳው ክርክር ወትሮንም የራሴ የነበረን ንብረት ሽጬ በምትኩ ያገኘሁት ገንዘብ የግል ሊባልልኝና የግሌ ሆኖ ሊቀጥልልኝ ይገባል የሚል ሲሆን፣ በሌላኛው ወገን ደግሞ ይህ የግል የነበረ ንብረትህን ከሸጥከው በኋላ ይመዝገብልኝ ብለ ስላላስመዘገብክ ይህ ገንዘብ የጋራ ሀብታችን ሊሆን ይገባል የሚል ክርክር ይስተናገዳል። እነዚህን ሁለት ተቃራኒ ሀሳቦች ለማስታረቅ የፌዴራል ጠቅላይ ፍርድ ቤት በመዝገብ ቁጥር 22/1394 ላይ የህግ ትርጓሜ ሰጥቷል። ሰበር በሰጠው የህግ ትርጓሜ አግባብ የግል ንብረት ተሽጦ የተገኘ ገንዘብ ይመዝገብልኝ ተብሎ ሊመዘገብ አይጠበቅበትም። ገንዘቡ በጥሬነቱ የባለ ንብረቱ የግል ሀብት ነው በማለት ትርጓሜ ተሰጥቷል። ስለዚህ የግል ንብረት ተሽጦ የተገኘ ንብረት ቢመዘገብም ባይመዘገብም የባለ ንብረቱ የግል ገንዘቡ ነው። ይሁንና ከዚህ ባሻገር ግን የግል ገንዘብ ተሽጦ በምትኩ ሌላ ንብረት የተገዛ ከሆነ ይህም የተደረገው በጋብቻ ውስጥ ከሆነ የተገዛው ንብረት መመዝገብ ይጠበቅበታል። ንብረት ሳይገዛ ግን ጥሬ ገንዘቡ ከሆነ ያለው ያ ጥሬ ገንዘብ መመዝገብ አይጠበቅበትም። ገንዘቡ እንዳለ የባለ ንብረቱ የግል ሀብት ሆኖ የሚቀጥል ይሆናል። ሐሳብ አስተያየት ካለ ኮሜንት ሴክሽን ላይ ይቀመጥ።